ሰላም ወዳጆቼ እንዴት ናችሁልኝ? ዛሬ በአሜሪካ የፖለቲካ መድረክ ብዙ ትኩረት እየሳበ ስላለው ጉዳይ እንመለከታለን። በአሜሪካ የሜን ግዛት ሴኔት እጩ ግራሃም ፕላትነር ላይ አዲስ የጾታ ስነ ምግባር ጥሰት ክስ ቀርቧል። ከዋሽንግተን ፖስት በተገኘው መረጃ መሰረት ሊንድሴ ፊልድ የተባለች የቀድሞ የፍቅር ጓደኛው ፕላትነር በወሲብ ግንኙነት ወቅት ያለ እሷ ፈቃድና እውቅና ኮንዶም እንደሚያስወግድ ተናግራለች። እሷ እንደምትለው የእርግዝና መከላከያ እንደማልጠቀም እያወቀ ይህን ድርጊት በተደጋጋሚ ፈጽሟል ብላለች። ጉዳዩን ልታናገረው እንደሞከረችም ገልጻለች። አንዲት ጓደኛዋም በወቅቱ በጉዳዩ እጅግ እንደተበሳጨች ለመገናኛ ብዙሃን አሳውቃለች። ይህ ክስ የቀረበው ሌላ የቀድሞ ፍቅረኛው ጄኒ ራስኮት ፕላትነርን በጾታዊ ጥቃት ከከሰሰችው በኋላ ነው። በዚህም ምክንያት በእጩ ላይ የሚደረገው ጫና እየጨመረ መምጣቱ ተዘግቧል። በሌላ በኩል ግን ግራሃም ፕላትነር በቀረቡት ሁሉም ክሶች ላይ ጥፋተኛ መሆኑን አስተባብሏል። የቅስቀሳ ዘመቻ ቡድኑም ክሶቹ ዘመቻውን ለማዳከም በፖለቲካ የተቀናጁ ጥቃቶች ናቸው ሲል መግለጫ ሰጥቷል። ይህ ጉዳይ በአሜሪካ ሚዲያዎች ሰፊ ውይይት እያስነሳ ሲሆን በታዋቂው ዘ ቪው የቴሌቪዥን ፕሮግራምም የፖለቲካ ክርክር መፍጠሩም የሚታወቅ ነው። እስካሁን ድረስ እነዚህ ክሶች በፍርድ ቤት አልተረጋገጡም። ስለዚህ ሁሉም መረጃዎች እንደቀረቡ ክሶቹ መታየት ይጀምራሉ። አክብራችሁ ስለተከታተላችሁኝ በጣም አመሰግናለሁ። በሚቀጥለው እስክንገናኝ ቸር ይግጠመን።